ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው ሰላም ነኝ አልሐምዱሊላህ። ዛሬ እንግዲህ ይዤላችሁት የመጣሁት እቃ አልጋ፣ ቁም ሳጥንና መዋቢያ ይዤ መጥቻለሁ ማለት ነው። በአማረ ሁኔታ የተሰሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ። አስተያየታችሁንም ኮሜንት ላይ አስቀምጡልኝ ማለት ነው። እንደምትመለከቱት ጽድት አድርገን ሰርተነዋል ማለት ነው። የእናንተን ሀሳብ አስተያየት እንቀበላለን። ዛሬ በቃ ጽድት ያለ አልጋ ይዤላችሁ መጥቻለሁ ማለት ነው። እንደምትመለከቱት በኩል እንደዚህ ባትሪ አምፖል አለው፣ ከዚህ መሳቢያ አለው፣ ከታች በኩል እንደዚሁ ደግሞ በር አለው ማለት ነው። ከላይም እንደዚህ ቻርጅ ማድረግ ያለው ማለት ነው። እንደምትመለከቱት ለየት አድርገን ሰርተነዋል ማለት ነው። የዚህ ዋጋ 38 ሺህ ብር ነው ማለት ነው። ዋጋው ማለት ነው በአስተያየት ማለት ነው። ወደ ቁም ሳጥኑ ስንመጣ እንደምትመለከቱት ከዚህ በኩል እንደዚህ እንደ መዋቢያ ነገር ለተለያዩ ነገሮች የምናስቀምጥበት አለ አይደል? እንደዛ የሚሆን ስላይደር የተገጠመለት መሳቢያ አለ ማለት ነው። ከዚህ በኩል መደርደሪያ፣ አበባ፣ የተለያዩ ነገሮችን እናስቀምጥበት ይሆናል ማለት ነው። እዚህ በኩል ደግሞ እንደዚህ ሙሉ ሸርፍ መስቀያ ማለት ነው። በዚህ በኩል ያለው ሱፍ መስቀያ ነው ያለው። እንደዚህ ጥልቀቱ ወደ ታች 50 ነው ማለት ነው። ይሄ ሰፊ ነው። ወደዚህ ደግሞ እንደዚህ እዚህ ላይ መደርደሪያ ነው ያደረግነው ማለት ነው። ከታች እንደዚህ መሳቢያ ያለው እንደዚህ ደግሞ በሮቹ ሁለት መስታወት ናቸው ማለት የተገጠመው ሁለት መስታወት። ከላይ እንደዚህ ኮምፎርት ይደረደራል ማለት ነው። ብዙ ልብስ ትልቅ መያዝ የሚችል ነው ማለት ነው። ከላይ ያለው ከዚህ በኩል ያለችው አነስ ያለች ናት ማለት ነው። እንደምትመለከቱት በዚህ በኩልም ያለው መስቀያ ነው። ያው እህታችን ባለችው መሰረት እኛ የሰራንላት። በዚህ በኩልም እንደዚሁ ኮምፎርት ማስቀመጫ አለ ማለት ነው። ከታች እንደዚህ ሁለት መሳቢያ ያለ ማለት ነው። ተለቅ ያሉ ካልሲ የተለያዩ ነገሮች ይቀመጥበታል። በዚህ በኩል ደግሞ አንዲት መዋቢያ ያለች ማለት ነው። ከላይ እንደምትመለከቱት ብዙ ነገር መያዝ ትችላለች ማለት ነው። የተለያዩ ኮስሞ መያዝ ትችላለች ማለት ነው። ከዚህ እንደዚህ ወንበራችንን ሳብ አድርገን ተቀምጠን የተለያዩ ነገሮችን ማንሳትም ማስቀመጥም እንችላለን ማለት ነው። እዚህ ጋር እንደምትመለከቱት ፊታችን የተለያየ አካላችንን በደንብ ያሳየናል ማለት ነው። እንደዚህ ተቀምጠን መሳቢያችንን መሳብም እንችላለን። ከዚህ በኩልም ያለውን በር እንከፍታለን። በመሀልም ያለውን መሳቢያ፣ በዚህም ያለውን መሳቢያ እና በዚህ ያለውን በር መክፈት እንችላለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አድራሻችን ወሎ ኮምቦልቻ ነው። ስልክ አስቀምጥላችኋለሁ፣ ደውሉ።